የቴ ክብረ ቅዱሳን ቴ ሙዳየ መና ግሩም ሙዳየ መና ግሩም ሙዳየ መና ሙዳየ መና ግሩም ሙዳየ መና ግሩም ሙዳየ መና የቅዱሳኑ ክብር ነሽና እንሰጥሻለን ቅኔ ምስጋና የወለድሽልን። ክቡራትና ክቡራን የአንቱ መዝናኛ ቤተሰቦች እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በባህር ዳር ከተማ ጥምቀት በዓል አከባበር ላይ ነው የምንገኘው። ጥምቀትን በባህር ዳር አብረን እናከብራለን። አብራችሁን ሁኑ። የተለያዩ ሃይማኖታዊ እንዲሁም ባህላዊ ትውፊትን እናሳያችኋለን። አብራችሁን ሁኑ። አሁን የምንገኘው ደግሞ ከሃይማኖት አባቶች ጋር ነው። እንኳን አደረሳችሁ አባቶች። እሺ እንኳን አብሮ አደረሰን። በባህር ዳር ሀገረ ስብከት ደብረ ብስራት ቅዱስ ገብርኤል ገዳም አንድነት ያው አገልጋዮች ነን። እንግዲህ ከራሴ ከክቡር አባታችን እንጀምራለሁ። ክቡር አባታችን እንግዲህ ለረጅም ወራት ደብረ ብስራት ላይ እዛው ተወልዶ እያገለገሉ ያሉ አሁንም የሚያገለግሉ ትልቅ አባታችን መካሪያችን ናቸው። እዛ በመቀጠል ደግሞ እንግዲህ ያው ክቡር ወንድማችን ሊቀ ዲያቆን የገዳሙ የደብረ ብስራት ቅዱስ ገብርኤል ሊቀ ዲያቆን ናቸው። እኔም ደግሞ ራሴን ሳስተዋውቅ የደብረ ብስራት ቅዱስ ገብርኤል ገዳም አገልጋይ አሁን ገበዝ ሁኜ እያገለገልኩ ያለሁ ነኝ። እንግዲህ ይህንን ይመስላል በዓሉ። በዚህ በባህር ዳር ላይ እየተከበረ ያለው በዓል ከሁሉም በላይ ድምቀት ያለውና እየደመቀ ያለ ምእመናኑ በእውነት ሁሉም በነቂስ ወጣው እያገለገሉ ጥምቀቱን እያከበሩ ያሉበት ሰዓትና ዕለት ነው። እዚያም በላይ ደግሞ ከዚሁ በዚህ እንትን ላይ ገዳሙ ላይ ወይም ከባህረ ጥምቀቱ ላይ ያው ደብረ ብስራት ቅዱስ ገብርኤልም አንዱ ተረኛ ሆኖ ያንን አከናውኖ ከትናንት ከዋዜማ ጀምሮ ሌሊቱን መርሃ ግብሩን የማይሌቱን የዋዜማውን ከዛም ቀጥሎ ደግሞ የቅዳሴውን መርሃ ግብር በብፁዕ አባታችን አቡነ አብርሃም በብፁዕ አባታችን በስራ አስኪያጁ በመላከ ሰላም ኤፍሬም ሙሉዓለም እንዲሁም በሀገረ ስብከቱ ሙሉ ሰራተኞች አገልጋዮች ተደምቆ ውሏልኝ። እዚያ በመቀጠል ደግሞ እንዲሁ አሁን ላይ የኛን መርሃ ግብር ጨርሰን ታቦታ ሕጉ ከባህረ ጥምቀቱ ወጥቶ ሁሉም ወደ እያጥቢያቸው እያመሩ ያሉበት ሰዓት ነው። እኛም ደግሞ ተረኛ ቤተክርስቲያኖች አስረክበን ጨርሰን ያው እየወጣን ያለንበት ሰዓት ነው። ከዚህ በላይ ደግሞ ትልቁን ሽፋን እየሰጠ ያለ ደግሞ እንደ ሚዲያ የአንቱ ሚዲያ በእውነት ለሁሉም ተደራሽ የሚያደርግ አንቱ ሚዲያ ነውና ሁሉም ሰው ከዚህ ላይ ሼር እንዲያደርግ ያው በመላው ዓለምና እንዲሁም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምንም በላይ ለየት የሚያደርገው ይሄ አንዱ ይሄ ጥምቀት በዓል ነውና ሁሉም ሰው በእውነት በዓሉ የደመቀ ሆኖ በየትኛውም ሀገር ላይ ደምቆ ነው የሚውልና ከዚህም እንግዲህ በየትኛውም ዓለም ላይ እንኳን አደረሳችሁ እንኳን አደረሰን እላለሁ። እዚህ ጋር ገና እናመሰግናለን። መልካም በዓል ይሁንላችሁ። እግዚአብሔር ያክብርልን። አሜን አሜን ለሁላችን። ያለብሽ ታናሽ ደመና ሙዳየ መና እንኳን አደረሰው ወንድም። እንኳን አብሮ አደረሰው ወንድም። በዓል እንዴት ነው? ጥምቀት እንዴት ይያል? ጥምቀት በጣም ጥሩ ነው። ራስን አስተዋውቅልን ለተመልካቾች። እኔ ፋኑኤል ብርሃኑ እባላለሁ። መላ የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እላለሁኝ። እንግዲህ
በዓመት አንድ የምናከብረው ጌታችን መድኃኒታችን ብርሃነ ጥምቀት ብለን የምናከብረው ጥምቀታችን እንግዲህ ዛሬ በልዩ መልኩ እያከበርን ነው። እንኳን ለዚህ ቀን አደረሳችሁ። አንቱ መዝናኛ ዩቲዩብ አካውንት ላይ ገብታችሁ ሁላችሁም ሰብስክራይብ አድርጉት። ምንጣፍ እኛ እየሄድን ያለ ነው ኪዳነ ምሕረትን እና ባለ እግዚአብሔርን ይዘን ነው። ባለ እግዚአብሔርና ኪዳነ ምሕረት ተለያይተው ኪዳነ ምሕረት ወደ አድባራ ወይም ወደ ማደሪያዋ ገብታ ባለ እግዚአብሔርን ይዘን ደግሞ እየሄድን የምንገኘው አንቱ መዝናኛን ሰብስክራይብ በማድረግ አንቱ መዝናኛን ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ ደግሞ ሼር በማድረግ አጋርነታችሁን አሳዩ። እናመሰግናለን። ታሰርዶ እንኳን አደረሰ። እንኳን አብራ አደረሰ። ጥምቀት በባህር ዳር ቤት ነው። ጥምቀት በባህር ዳር በጣም አሪፍ ነው። በጣም የተለየ ሁኔታ ነው። አሁን ጥምቀተ ባህሩ አንስተን በእልልታና በሆታ በስነ ስርዓት እያስገባን ነው ያለነው። እግዚአብሔር ይመስገን። በጣም ደስ ይላል። የህዝቡን ስሜት ደስ ይላል። በጣም እንኳን አደረሳችሁ የሚሏቸው የሚያስተላልፉላቸው መልእክት ካለስ? እንኳን አደረሳችሁ ምለው ለልጄ ለዳዊት ካሰው ታሪካዊ ሰው ላይ ያገኘነው ታሪክ የሰራ ልጅ ነው ያለው። የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ከዚህ ጎል ያስቆጣሪ ልጅ ነበር። የከተማችን እንቁ ልጅ ስላፈሩ በእውነት እኔም ከተማችን ውጭ ለኢትዮጵያ አልፎ አፍሪካን የሚያስጠራ ልጅ ነው ብለን እንጠብቃለን። እግዚአብሔር ይመስገን። በእውነት እርሶን ስላገኘን እኛም ደስ ብሎናል። በልጆትም ሊኮሩ ይገባል። በጣም ከዛ ውጪ በመላው ዓለም ለሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የጥምቀት በዓል እንኳን አደረሳችሁ በሏቸው። ሁሉም ለኢትዮጵያ በሀገር ውስጥም ሆነ በውጭ ላሉ ለክርስትና ሃይማኖት ተከታዮች እንኳን አደረሳችሁ እላለሁ። እኛም ደስ ብሎን እያከበርን ነው። እናንተ ባላችሁበት ደስ ይበላችሁ እላለሁ። እግዚአብሔር አክብርልን ጋሼ፣ በጣም አመሰግናለሁ። እንኳን አደረሳችሁ። እንተዋወቅ። መጀመሪያ አስማረ እሸት ይባላለሁ። እሺ፣ ታሙቻለ ይባላለሁ። ቴዎድሮስ አታለ ይባላለሁ። ጥምቀት በባህር ዳር ቤት ነው። በጣም ደስ ይላል። በጣም ቆንጆ በዓል ነው። የዛሬ ዓመት ያደርሰን ነው የሚባል እንጂ አሜን። ይህን ፕሮግራም እያዩ ላሉ ሰዎች ደግሞ እንኳን አደረሳችሁ። ለመላ ኦርቶዶክሳውያን እንኳን አደረሳችሁ በል። እንኳን ለ2018 ዓመተ ምህረት በዓል አደረሳችሁ። እሺ፣ እንኳን አደረሳችሁ። ዘመኑን እንግዲህ ይባርክልን። ጀምረነዋል። እግዚአብሔር ደግሞ እንግዲህ ከዮርዳኖስ ተጠምቆ እኛን አድኖናልና ሀገራችን ላይ ያለውን ይሄን ግጭቱ ምኑን ደግሞ አርቆልን የዛሬ ዓመት ደግሞ ከዚህ የበለጠ ደምቀን እንድናከብረው እንዲሆን እመኛለሁ። አሜን። በጣም እናመሰግናለን። እንኳን አደረሳችሁ። አምሮባችኋል። እሺ፣ እናመሰግናለን። እንኳን አብራ ደረሰን። ሙዳይምና ገሮመ ሙዳይምና ሙዳይምና ገሮመ ሙዳይምና ተተና ልብስህ ፍቅር ውበትህ ጽንስ ያዘልላል ሰላምታ ድምፅህ እሳት። ተመልካቾቻችን እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። ጥምቀትን በባህር ዳር እየተከታተላችሁ ትገኛላችሁ። ቀደም ሲል ኪዳነ ምሕረትን አድባሩ አድርሰን ታቦታቱ ተለያይተው ተመልክታችሁ ነበር። አሁን ደግሞ ኖክ ነው የምንገኘው። ከኖክ በኋላ ባለ እግዚአብሔር ወደዚህኛው ተገንጥሎ ይሄዳል። እዚህ ደግሞ አሁን ታቦታቱ የሚለያዩበት ቦታ ነው። እንደተመለከታችሁት እንግዲህ የተለያዩ አስተያየቶችን ተቀብለናል። እንኳን አደረሳችሁ መልእክት። ጥምቀትን በባህር ዳር እየተመቻችሁ እንደሆነ ተስፋ እናደርጋለን። አንቱ መዝናኛን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን አሳዩን። መልካም በዓል ይሁንላችሁ። እሳት ታክፈሻል ሳልዘምርልሽ መቼ ይመሻል ሙዳይምና ገሮመ ሙዳይምና
ሙዳይ መና ሙዳይ መና ገሮመ ሙዳይ መና ገሮመ ሙዳይ መና የፀሐይ መውጫ ምስራቅ ሆነሽ ታላቁን ብርሃን አየንብሽ አትጨልምም ሕይወታችን ልጅ ስላለ ፀሐያችን ሙዳይ መና ገሮመ ሙዳይ መና ገሮመ ሙዳይ መና ሙዳይ መና ምልክፈልሽ አደረ ማይፀነ ድንግል ውስተ ማይፀነ ድንግል አደረ ማይፀነ ድንግል ሰማይ ወምድር ዘያገምሮ ሰማይ ወምድር በማይ ተጠምቀ ሰማይ ወምድር ዘያገምሮ ሰማይ ወምድር በማይ ተጠምቀ ውስተ ማይፀነ ድንግል አደረ ማይፀነ ድንግል ውስተ ማይፀነ ድንግል ሰማይ ወምድር ዘያገምሮ ሰማይ ወምድር በማይ ተጠምቀ ሰማይ ወምድር ዘያገምሮ ሰማይ ወምድር በማይ ተጠምቀ ውስተ ማይፀነ ድንግል አደረ ማይፀነ ድንግል ውስተ ማይፀነ ድንግል ሰማይ ወምድር በማይ ተጠምቀ ሰማይ ወምድር ዘያገምሮ ሰማይ ወምድር በማይ ተጠምቀ የቴ የቴ ክብረ ቅዱሳን ክብረ ቅዱሳን የቴ ሙዳየ መና ግሩመ ሙዳየ መና ግሩመ ሙዳየ መና ሙዳየ መና ግሩመ ሙዳየ መና ግሩመ ሙዳየ መና የቅዱሳኑ ክብር ነሽና እንሰጥሻለን ቅኔ ምስጋና የወለድሽልን ዝናም ያለብሽ ታናሽ ደመና ሙዳየ መና ግሩመ ሙዳየ መና ግሩመ ሙዳየ መና ሙዳየ መና ግሩመ ግሩመ ሙዳየ መና ትሕትና ልብስሽ ፍቅር ውበትሽ ጽንስ ያዘልላል ሰላምታ ድምፅሽ እሳትን ወልደሽ እሳት ታቅፈሻል ሳልዘምርልሽ መቼ ይመሻል ሙዳየ መና ግሩመ ሙዳየ መና ሙዳየ መና ሙዳየ መና ግሩመ ሙዳየ መና ግሩመ ሙዳየ መና የፀሐይ መውጫ ምስራቅ ሆነሽ ታላቁን ብርሃን አየንብሽ አትጨልምም ሕይወታችን ልጅ ስላለ ፀሐያችን ሙዳየ መና ግሩመ ሙዳየ መና ግሩመ ሙዳየ መና ሙዳየ መና ግሩመ ሙዳየ መና ሰአሊ ለነ ሰላም ለኪ ተማህፀነ በኪዳንኪ ንረግበየ ምስለ ወልድኪ ሰማይ ወምድር ያወድሱኪ ሙዳየ መና ግሩመ ግሩመ ሙዳየ መና ሙዳየ መና ግሩመ ግሩመ ሙዳየ መና
ማርያም እንወድሻለን እንወድሻለን ማርያም 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 እንወድሻለን ስምክ ጥዑም ማርያም ስምክ ጥዑም ስምክ ጥዑም ማርያም ስምክ ጥዑም ማርያም ስምክ ጥዑም ማርያም ስምክ ጥዑም ማርያም ስምክ ጥዑም እሳት ጽሩም ማየጠፈሩም እሳት ጽሩም ማየጠፈሩ ደመና መንኮራኩሮ ለመድኃኔዓለም ደመና መንኮራኩሩ ለመድኃኔዓለም መንኮራኩሮ ለመድኃኔዓለም ደመና መንኮራኩሩ ለመድኃኔዓለም እሳት ጽሩም እሳት ጽሩም ማየጠፈሩ ደመና መንኮራኩሮ ለመድኃኔዓለም ደመና መንኮራኩሮ ለመድኃኔዓለም ደመና መንኮራኩሮ ለመድኃኔዓለም መንኮራኩሮ ለመድኃኔዓለም ወይን ዘወይን ቤተ ቃና ዘወይን ዘወይን ቤተ ቃና ቤተ ቃና ቤተ ቃና በቃናዋ ምንድር ሰርግ ተደግሶ ወይኑ ተሰናርቶ ዳሱ ተቀልሶ ዶኪማስም ጠራ ደቀ መዛሙርቱ ኢየሱስንና ማርያምና ትልልልል ዘወይን 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 ቤተ ቃና ቤተ ቃና ቤተ ቃና ሲበሉ ሲጠጡ እጅግ ደስ አላቸው ያመናኛ ወይ እየጣፈጣቸው እልልታውም ደምቋል ሙሽራውም ኮርቷል ሰርጉ ለእንግዶች ልልልልል የበቃ መስሎታል ዘወይን ዘወይን ቤተ ቃና ተመልካቾቻችን የጥምቀት በዓልን በባህር ዳር እየተከታተላችሁ ስለሆነ እጅግ አድርገን እናመሰግናለን። አብራችሁን ስላላችሁ እናመሰግናለን። ከጠዋት ከጥምቀተ ባህሩ አንስቶ ታቦታት ወደ የአድባራቸው የሚገቡበትን እየተከታተላችሁ ነበር። በአሁኑ ሰዓት ደግሞ የመጨረሻ መዳረሻችን ባለ እግዚአብሔር የመድረሻ ወይም ደግሞ አድባሩ ላይ እየደረሰ ይገኛል። በዚህ ሰዓት አብዛኞቹ አድባራት ወይም ታቦታት ወደ የማደሪያቸው የገቡበት ሰዓት ነው። ባለ እግዚአብሔር ደግሞ እየገባ ያለበት ሰዓት ነው የሚገኘው። ከዚህ በኋላ ያለውን ፕሮግራማችን እንድትከታተሉ ጋብዛለሁ። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ፀሐይ ሰረቀ ፀሐይ 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 ሰረቀ ፀሐይ ሰረቀ ክርስቶስ ተጠምቀ ፀሐይ ሰረቀ ክርስቶስ ተጠምቀ ፀሐይ ሰረቀ ለእግዚአብሔር 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 ታቦተ ሕጉ ለእግዚአብሔር ለእግዚአብሔር ታቦተ ሕጉ ለእግዚአብሔር ለእግዚአብሔር ታቦተ ሕጉ ለእግዚአብሔር ለእግዚአብሔር ታቦተ ሕጉ ወነአምን ናምን በመንፈስ ቅዱስ እናምናለን በአብ እናምናለን በወልድ በአብ እናምናለን በወልድ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ያለና የነበረ ለዘላለም የሚኖር ፍጥረትን ፈጥሮ በፍጥረቱ የተገለጠ ፍጥረታትን አሳልፎ ለዘላለም የሚኖር አሐዚ ዓለማት አጋዕዝተ ዓለም ሥላሴ ክብር ምስጋና ይድረሰው። የአርያም ንግሥት የፍቅር እመቤት እናትነትን ከድንግልና አማላጅነትን ከርኅራኄ አስተባብራ ያዘች የጸጋ መፍሰሻ የሁላችን ተስፋ አምላክ ወላዲተ አምላክ ክብር ምስጋና ይድረሳት። ክብር ምስጋና ይድረሳት። እስኪ አንዴ እልል ብላችሁ እግዚአብሔርን አመስግኑ። እንደምን አላችሁ? እንኳን አደረሳችሁ። የበዓሉ ፍጻሜ ላይ እየደረስን ነው። አትድከሙ። ቀና ቀና በሉና አጠር ያለች ትምህርት ብቻ የታቦት ማስገቢያ የሚሆን ትምህርት ተምረን ማደሪያም እንዲሆን ለነፍሳችን ማሳደሪያ ምግብ እንበላለን። ለነፍሳችን ማሳደሪያ የሚሆን ጥቂት አጠር ያለ ቃል እግዚአብሔር ተነጋግረን እንጨርሳለን ማለት ነው። 99ን ነገደ መላእክት ትቶ በባህር መካከል ገብቶ ቆመ። መቀው ብለውናል ሊቃውንት። አዳም በ30 ዓመቱ ተፈጥሮ በልጅነት ከብሮ ነበር ወደ ገነት የገባው። በ30 ዓመት ያገኛትን ልጅነት በኃጢአት ምክንያት አጥቷት ስለነበር ጌታ አዳምን ሲያክል ወደ መጠመቂያው ስፍራ ገባና የአዳምን የቀደመች ልጅነቱን በጥምቀት ሊያስመልስለት ስለፈለገ ዛሬ ፍጹም አዳምን ሲያክል ኢየሱስ ክርስቶስ 30 ዓመት ሲሞላው ወደ መጠመቂያው ስፍራ ወደ ዮርዳኖስ መግባቱን ይነግሩናል። ያውም 99ን ነገደ መላእክት በሰማይ ትቶ ከሰራዊተ መላእክት ከሊቃነ መላእክት አንዱን ላስከተል ሳይል ወደ ዓለም መጣ። ባህርየ መላእክትን አካለ መላእክትን ገንዘብ ላድርግ ሳይል እግዚአብሔር ክርስቶስ የኛን ባህርይ አድርጎ ወደ ዓለም መጣ። ወገኖች መላእክትን ካከበረበት ክብር በላይ እኛን ማክበሩን ለማስረዳት ነው ሊቃውንቱ 99ን መላእክት ትቶ ያሉት። ለዚህ ነው እንደኛ ባለ ክብር መላእክትን ስላላከበራቸው እኛን በጎበኘበት መንገድ መላእክትን ስላልጎበኛቸው ነው ሊቃውንቱ 99ን ትቶ ያሉት። እነሱን አልመሰለም። የነሱም አምላክ ነው፣ የነሱም ፈጣሪ ነው። ግን የነሱም ባህርይ አድርጎ ከመላእክት እንዳንዱ አልሆነም ኢየሱስ ክርስቶስ። ያን ጊዜ በክብር ከኛ ከፍ የሚሉ መላእክት ነበሩ። በሰማይ ይኖራሉ፣ በእግዚአብሔር ዙፋን ዙሪያ በክብር ይኖራሉ። በተፈጠሩለት ማዕረግ ጸንተው ነበሩ። ከነሱ ይልቅ ሰውን ወደደ እግዚአብሔር። ሰውን ለወደደ አምላክ ክብርና ምስጋና ይግባው። እንዲህ ስላደረገ ነው 99ን ትቶ ወደኛ መጣ። በባህር መካከልም ገብቶ ቆመ የተባለው ለዚህ ነው። ባህርየ መላእክት ወደ ውሃ መውረድ፣ በውሃ መታጠብ፣ ውሃ መጠጣት አያስፈልጋትም፣ አያሻትም። ባህርየ መላእክትን ቢለብስ ኖሮ በከብት በረት መወለድ፣ በጨርቅ መጠቅለል አይጠበቅበትም ነበር። ልብ በሉ ክርስቲያኖች፣ ሰው መሆን ምን ያክል ጻዕር ጋር እንዳለው መከራ እንዳለበት እንድታስቡት ነው እንደዚህ ምላችሁ። ሰው በመሆኑ ተዋርዷል፣ በከብት በረት ተጥሏል፣ በጨርቅም ተጠቅልሏል። ምጽዋት እጅ መንሻ ከነገስታት እጅ ተቀብሏል። ሰው በመሆኑ ደክሞ ገላውን ታጥቧል። ሰሎሜ በግብፅ በረሃ ሲንከራተቱ በነበረ ጊዜ እንዳጠበችው በዜና ማርያም በነገረ ማርያም ተጽፎ ስለምናነብ ሰው በመሆኑ ምክንያት ዛሬም ወደ መጠመቂያው ስፍራ የቀደሙ አባቶች እንደተጠመቁት ለቀደሙ አባቶች በንጹህ ውሃ እረጫችኋለሁ ብሎ ቃል እንደገባ በንጹህ ውሃ ወደሚረጩበት ስፍራ እሱም ራሱ ገባ። እድሜ ተቆጠረለት። ከመላእክት ለአንዱም እድሜ አይቆጠርለትም። ምክንያቱም በመላእክት ዓለም ዘመን የለም፣ 1 2 የሚባል ቀን ስለሌለ መላእክት ሕፃንነትም ሽማግሌነትም የለባቸውም፣ ለባህሪያቸው አይስማማም። እሱ ግን ያንን ሁሉ እንደ ተራ ነገር ቆጥሮ ሕፃን ሆነ፣ 30 ዓመት ሞላው እየተባለ ይነገርለታል ማለት ነው። ያንን ትቶ ዛሬ በባህር መካከል ገብቶ ቆምና ውሃን ሊባርክልን ነው። በነገራችን ላይ ይኸውላችሁ እኛ የሳት ነው ከአራቱ ባህሪያት በሁለቱ ተሸንፈን ነው። ከአራቱ ባህሪያት በስንቱ? በሁለቱ ተሸንፈን፣ በመሬታዊ ባህሪና በውሃ ባህሪ ማለት መብላት መጠጣት የሚስማማቸው እነዚህ ስለሆኑ መብላት መጠጣት በእነዚህ ምክንያት ኃጢአት መጣ። አራቱም ባህሪያት በኃጢአት ረከሱብን ማለት ነው። ነፍሳችን ራሷ ከጸጋ እግዚአብሔር ተለየች በዛ ምክንያት። ስለዚህም ክርስቶስ
ምድርን ሊቀድሳት ከአራቱ ባህርያት አንዱ የሆነው ምድር ለመቀደስ በምድር መካከል ተመላለሰ ወይም ወደ ምድር ተቀበረ፣ ገብቶ ተቀበረ ማለት ነው። ከአራቱ ባህርያት አንዱ የሆነውን ውሃን ደግሞ ይባርከው ይቀድሰው ዘንድ ዛሬ በውሃ መካከል ገብቶ ተገኘ ማለት ነው። ሌሎችንም እንግዲህ ኢየሱስ ክርስቶስ ወደ ዓለም የመጣው እኛን ሊቀድስ ስለሆነ በየጊዜው ቀድሶናል። እንግዲህ በውሃ የጠፋውን ትውልድ በውሃ ለማዳን ኢየሱስ ክርስቶስ ወደ ውሃ መካከል ገብቶ ቆመ ነበር። በውሃ የጠፋውን ያልኳችሁ በቀደመው ዘመን በውሃ ሰውን ቀጥቶት ስለነበር ነው። በውሃ የተቀጣውን ትውልድ በውሃ ፈወሰው ማለት ነው። ድሮ የወረደ ውሃ ሁሉን ነበር ያጠፋው። በዚያ ዘመን የተገኘው ጻድቅ ሰው ኖህ ነው። ኖህ በዘመኑ በውሃ የጠፋውን ትውልድ በመርከብ ጥቂቶችን ከማዳን በስተቀር እንደ ኢየሱስ ክርስቶስ ሁሉን በዚያ ውሃ ማዳን አልተቻለውም። ምክንያቱም ኖህ ውሃውን መቀደስ የሚችልበት ጥበብ፣ ኃይል ስላልነበረው ነው። ኖህ ትውልድ ለማዳን የተፈቀደለት በመርከብ ብቻ ነበረ። በውሃ ማዳን አልተፈቀደለትም ነበር። ኢየሱስ ክርስቶስ ግን በውሃ ማዳን የሚቻለው ስለነበር ከኖህ የሚበልጥ ነውና በውሃ ሁሉን ያድን ዘንድ ወደ ውሃ ገብቶ ቆመ ማለት ነው። ስለዚህ ውሃ ከዚህ በኋላ ለጥፋታችን ሳይሆን ለመዳናችን ምልክት እንዲሆን፣ መሳሪያ እንዲሆን ኢየሱስ ክርስቶስ ወደ ውሃ መካከል ገብቶ ቆመ ማለት ነው። በውሃ ቀጣን፣ ዛሬ ደግሞ እንደገና በውሃ ዳን። ተመልከቱ፣ ሰው ነበር የጎዳን። አዳም አይደል የጎዳን? እኛን የጎዳን ሰው ነው። ወይም ከኛ ወገን የሆነው ወይም የኛ አባት የሆነው ባህሪውን ነስተን ካካሉ ከአብራኩ የተከፈልን ነን። እኛ ሁላችን ከአዳም አብራክ ነው የተከፈልነው። የአብራኩ ክፋይ የሆንኛን አዳም ሁላችንን ለሞት አሳልፎ ሰጠን። በሰው ተጎዳን፣ እንደገና በሰው ዳን። ተመልከቱ፣ ክርስቶስ ሰው ሆኖ ያዳነን ለዚህ ነው። በሰው ነበርና የሞት በሰው በኩል ዳን ማለት ነው። መዳንም የሆነልን በሰው ነው። ተመልከቱት፣ በሴት በኩል ሰይጣን ወደ ዓለም ገባ፣ በሴት በኩል ደግሞ እግዚአብሔር ወደ ዓለም ገባ። ካሳው የተደረገው በዚያው በአንጻሩ ነው። በሞትንበት መንገድ ጥፋት ወደኛ በመጣበት መንገድ ነው እግዚአብሔር እኛን መጥቶ ያዳነን ማለት ነው። ስለዚህ በሰው ብንጎዳ ሰው ሆኖ ወደ ዓለም መጣልን። ሰው ሆኖ ያድነን ዘንድ ወደ ዓለም መጣ። ኢየሱስ ክርስቶስ ረክሷል፣ ሞቷል ሳይል የሞተውን ባህሪያችንን የቆሸሸውን ስጋችንን አንጽቶ ለበሰው ማለት ነው። ገንዘብ አደረገው። እሱ ለብሶታልና በሁላችንም ዘንድ የነጻ ሆነ ማለት ነው። ምክንያቱም ለቤተ ክርስቲያን በኩር የሆናት የቀድሞ አዳም አይደለም፣ እንዳትሳሳቱ። ለቤተ ክርስቲያን በኩር የሆናት ኢየሱስ ክርስቶስ ነው። ዛሬ የልደታችን በኩር ነው፣ የትንሣኤያችን በኩር ነው ኢየሱስ ክርስቶስ። የቤተ ክርስቲያን ራስ እንለዋለን ኢየሱስ ክርስቶስን ማለት ነው። ምክንያቱም ንጹህ በሆነው ባህሪያችንን አዋህዶ ከንጹህ ባህሪው የተነሳ ያደፈ ባህሪያችንን አንጽቶልናልና ነው። ዛሬ ደግሞ የሚገርም ስራ ሰራልን። ቀድሞ በበረት አገኘ ነው። ዛሬ ደግሞ በኃጥአን መካከል ቆሞ ሲጠመቅ አገኘ ነው። በዚያ በሚጠመቅበት ስፍራ ሲሄድ እንደ ዛሬው ሕዝብ አልተከተለውም። ልብ በሉ ክርስቲያኖች። እዚያ ቀድመውት የዮሐንስን ስብከት ሲሰሙ የነበሩ ሰዎች ነበሩ እንጂ ከገሊላ ሲመጣ ገሊላ ክርስቶስን ተከትላ ወደ ዮርዳኖስ አልመጣችም። ኢየሩሳሌምም አልሰማችም። ሰማይ እንደሚከፈት አብ ከሰማይ ሆኖ ሲጣራ ድምፁን እንደሚያሰማ የሥላሴ አንድነትና ሶስትነት በዚህ ቀን እንደሚገለጥ ኢየሩሳሌም አልሰማችም ነበር። ምክንያቱም በኃጢአት አንቀላፍታ ተኝታ ስለነበረ ነው። ወገኖቼ፣ ለኃጢአተኛ ነፍስ እግዚአብሔርን ማወቅ አይሰጣትም። እግዚአብሔርን ማወቅ የማትችለው ደግሞ በቦታ ርቀት ምክንያት እንዳይመስላችሁ። ዘመንም ቦታ ቢያገናኛቸውም ኃጥአን እግዚአብሔርን ሊያውቁት በፍጹም አይቻላቸውም። ምክንያቱም እውቀት የነፍስ ገንዘብ ነው። ኃጢአት ነፍሳችንን ከእውቀት ባዶ ያደርጋታል፣ እውቀት አልባ ያደርጋታል። ያን ጊዜ እግዚአብሔርን ማየት ይሳናታል ማለት ነው። ለዚህ ነው ኃጢአት በጸናበት ዘመን ላይ በኃጢአት ትኖር የነበረችው ኢየሩሳሌም ሰማይ በሚከፈትበት ቀን እሷ ግን ምስጢሩን አልሰማችም። ኢየሩሳሌም የመንግስተ ሰማይ ዜና በሚታወጅበት ቀን እሷ ግን የለችም። በኃጢአት ስምጥ ብላ ተኝታ ስለነበረ